ዛሬ በጣም ደስ ይላል። እውነት በጣም ደስ ይላል። እንዴ ስትልኝ ማለት ነው ካሌብ እውነቱን ስላወቀ በጣም ነው ደስ ያለኝ። የቤዛና የወይዘሮ አልማዝ ሴራ ተጋለጠ። ደሊና ነፃ ወጣች። ዋው በጣም ደስ ይላል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም ያላችሁበት ዓለም ዳርቻ ሰላም እንድትሆን ተስፋ አድርጋለሁ። ውድ ቤተሰብ ዛሬ ደግሞ ተመልሰን መጥተናል። ተመልሰን ስንመጣ በደሊና ድራማ ነው። ደሊና ድራማን ባለፈው እንዳየ ነው ቤዛ በተንኮሏ ደስታ ለደሊና ሊስማት ሲል ማለት ነው በድብቅ ቀርጻ በሌላ በቴሌግራም ወደ ካሌብ ላከችው። ከላከችው ደግሞ ካሌብ ከአየ ስሉና ሁሉም ነገር በጣም ተናዶ ነበር ማለት ነው። ዛሬ ደግሞ በጣም እያባሳጩባት ነበር ለደሊና ማለት ነው። ቤዛና ወይዘሮ አልማዝ ማለት ነው። ካሌብ ደግሞ እኔ እስካሁን የት ነው እየነበርኩ? እየደበቅሽኝ ነበር፣ እየዋሸሽኝ ነበር እኔ ላይ ደግሞ በጠላቴ ብሎ በጣም ነው የተናደደው። በነገራችን ላይ ቤዛ በጣም ተደሰተች። ካሌብ ደግሞ ለደሊና ዘበተባት ማለት ነው። ወይዘሮ አልማዝና ወይዘሮ ቤዛ ደግሞ በር ላይ ቁጭ ብለው እየሰሙ ነበር ደሊናና ካሌብ ቤት ውስጥ ሆነው ሲጨቃጨቁ ማለት ነው። በቃ ደጊ ከአሁን በኋላ ካሌብ ለደሊና ቦታ የለውም። በጣም ነው የጠላት። ደሊና እስከዚህ ቤት ስትወጣ ደግሞ እኔ የቤት እመቤት ሁኜ እዚህ ጋ ካሌብ የራሴ አርጌ እዚህ ጋ ቀመጣለሁ ምናምን አለች ማለት ነው። እንደዚህ ብሎ ሲመካከሩ ደሊና ደግሞ መጣባቸው ማለት ነው። ደሊና ለምንድን ነው እንደዚህ አርገሽ የምትገቢ ሲሏት አንቺ ሁላ አርገሽ ደስታ ሊስመኝ ሲል አንቺ ተከትለሽኝ መጥተሽ በድብቅ ካሜራ ቀርጸሽ ለካሌብ ሊኬሽው ነው ይሄ ነው ተንኮልሽ የሆነ ስራሽ አለቻት። እኔም ስራ አጥቼ ነው እንደዛ የማርገው ምናምን አለቻት ማለት ነው። ችግር የለውም ሁሉ እውነቱም በቅርብ ጊዜ ይወጣል እና ይሄ ምንም ማለት አይደለም። ካሌብ የኔ ነው አለቻት ደሊና ነው። እንዴት አርጎ ያንቺ ይሆናል? ይሄ ሁሉ ጠልቶሽ የሁሉ ሲጨቅጭቅሽ ኖሮ ያንቺ ሊሆን አይችልም አለቻት። ካሌብ ደግሞ በጣም ተናዶ እየጠጣ ነበር ማለት ነው። ሌሊት ሙሉ ሲጠጣና ሲናደድ እንደዚህ ትዋሸኛለች እያለ እየጮኸ ነው ያደረ። ጠዋት ሲነሳ ደግሞ ወይዘሮ ቤዛ ምግብ ነው ሻይ ይዛችለች ስትመጣ ካሌብዬ ምን ሆነህ ነው ይሄ ሁሉ መጠጥ ምንድን ነው ምናምን ሲላት ውጭልኝ አላት። ውጭልኝ ሲላት ለምንድን ነው የምወጣው እንደዚህ ሆነ? እኔ የትም ጊዜ ከጎንህ ነኝ የኔ ውድ። እኔ እኮ አንተን ያመንካት እንጂ እኔ እኮ ነግሬህ ነበር ብላ ነው የቀባጠረችለት። እሱ ደግሞ እውነት ነው ቤዛዬ፣ እኔ እሷን ማመኔ ነው የኔ ስህተት ነው፣ እንደዚህ ማመን አልነበረብኝም አላት ማለት ነው። አዎ አሁን መጠንቀቅ አለብህ። ከአሁን በኋላ አንድ ደቂቃም እዚህ ቤት ሊያት አልፈልግም፣ አይኗን ማየት አልፈልግም፣ አሁን አስወጣታለሁ ሲላት ደግሞ በጣም ነው የተደሰተችው። ልታስወጣት? አዎ ላስወጣት ነው፣ አይኗን ማየት አልፈልግም አላት። ግን ከወጣችም እኮ የሆነ ሴራ ተሰርብኛል፣ ተንኮል ታስባለች። ምንም ብታስብም ምንም አታመጣም፣ ብቻ ከዚህ ቤት መውጣት ብሎ እሷ ደግሞ ቀባጣጥራ አጎረሰችው ማለት ነው። ከዛ በጣም ነው የተጨነቀው። እውነት ግን በጣም ይገርማል ማለት ነው። የቤዛ ተንኮል አያልቅም። እሷ ደግሞ አንድ ነገር ደስ ለሁለታቸው እኮ ነው ያጠመደችው። በነገራችን ላይ
ደስታም አንድ ነገር እንዳያርግ በዚህ ልታስፈራራው ነው ያሰበችው እና አልሆነላትም ማለት ነው። ቤዛ ደግሞ ልትናግረው ስትፈልግ ለካሌብ አላናግር ነው እያላት አሁንስ ዳግም ልታዋሽኝ ነው ምናምን አላት ማለት ነው። ከዛ ደስታ ደሊና ደግሞ ወደ ደስታ ደውላ አንተና ቤዛ ተመካክራችሁ ነው ይሄ ሁሉ እያደረጋችሁ? በቃ አሁን ምን ተሰማች? ደስ አላችሁ? እኔና ካሌብ ተለያይተን ካሌብ ሁሉም ነገር አውቆ ስዕሉን በድብቅ ተደብቃለና ቀርጻ ወደ ካሌብ ላከችው እና ካሌብ ደግሞ ስዕሉን አየ እና ከኔ ተጣላ። ደስ አላችሁ? ይሄ ምንድነው? ምንድነው ሴራችሁ? አለችው ማለት ነው። ኧረ ምንድነው የሚታወሪ ያለሽው? ኧረ ምንም የማውቀው የለኝም። እኔ በንጹህ ልብና በንጹህ ፍቅር ነው የምፈልግሽ አንቺ እንጂ እንደዛ በተንኮል ምናምን አይደለሁም። ደሊና ተረጅ እንጂ ምናምን አላት ደስታ። ከአሁን በኋላ ወደ እኔ እንዳትደውል። ይሄ ነገር ደስ ይበልህ። አሁን ከካሌብ ተለያይተናል፣ ተጣልተናል ምናምን እንደዚህ ማለት የለብሽም ደሊና። ከፈለሽ እውነቱን ለደውዬ ለካሌብ መናገር እችላለሁ ምናምን አላት። ምንም ማድረግ አትችልም። አሁን ዝም ደግመኛ እንዳትደውልልኝ አለችው ማለት ነው። ከዛ ደሊና ደግሞ ወደ ወይዘሮ አልማዝ ክላስ ገብታ ማለት ነው። በጣም ነው ያስደሰተችኝ። በዛ ገብታ እውነተኛው ወረቀት አገኘችው ማለት ነው። ወይዘሮ አዜብና ወይዘሮ አልማዝ የተፈራረሙበት ውል የሸጡበት ምናምን ወረቀት አገኘችው ማለት ነው። አግኝታ ስትደብቀው ቤዛ መጣች። ደሊና ምን ይሰራሽ ነው? እዚህ እያጸዳሁ ነው። ምንድን ነው አለቻት ማለት ነው። ምንድን ነው በሌሊት ታጸጃለሽ አለቻት። ምንድን ነው ሰራተኛ አይደለሁም ማለት ደስታ ደግሞ ወደ ቤዛ ደውለው ለምንድን ነው እንደዛ ያረግሽው? ቤዛ ለምንድን ነው እንደዛ ያረግሽው ሲላት፣ ሰው ደግሞ ልታስፈራራው ፈልጋ ነበር ግን አልተሳካትላትም። ጆሮ ላይ ነው ስልኩን የዘጋችው። በጣም እውነት ግን በስመ አብ የቤዛ ሴራ ይለያል ማለት ነው። መጨረሻ ላይ ግን ተጠራጥረው ቤዛና ወይዘሮ አልማዝ ተጠራጥረው ምንድነው ልታደርግ ወደ ክላስሽ የገባሽው ምናምን ሲላት፣ ከዛ ደሊና ደግሞ ወረቀቱ ምንድን ነው የሚለው ምናምን ብላ ስታየው በጣም የማይታመን ነገር ነው ያገኘችው ማለት ነው። ከዛ በቃ አሁን ካሌብ እውነቱን ማወቅ አለበት፣ እውነቱን የሚያውቅበት ጊዜው ደርሰዋል ብላ በጣም ነው የተደሰተችው። እኔም በጣም ተደስቻለሁ በነገራችን ላይ ማለት ነው። መጨረሻ ላይ ወደ ካሌብ መኝታ ቤት ስትገባ ለምን መጣሽ? ያምሻል እንዴ? ለምን መጣሽ? ውጭልኝ አሁን ይላል። አልወጣም እውነትን ካላወቀ አልወጣም፣ የትም አልሄድም ምናምን አለች። ምንድን ነው ምን ልትዋሽኝ? አንቺና ደስታ የሰራችሁ አይበቃችሁም ወይስ ሌላ ተጨማሪ የሰራችሁ ነገር ልትዋሽኝ ነው ምናምን ስትላት፣ ከዛ ሁሉም ነገር ነገረችው። አንተ እውነት ማወቅ ትፈልጋለህ? እስከየው ብላ ወረቀቱን ሰጠችው ለካሌብ ማለት ነው። ካሌብ ደግሞ አነበበው ምናምን ማለት ነው። ሲያነበው ማመን ነው ያቃተው። በነገራችን ላይ እኔ የአልማዝ ልጅ ነኝ ሲል እየጮኸ ዴሊና ደግሞ አንተ የአልማዝ ልጅ አይደለህም፣ ወይዘሮ አዜብ ለአልማዝ ነው የሸጠችህ እና እንጂ ወይዘሮ አልማዝ ጭራሽ መውለድም አትችልም። የሕክምናውን ጽሑፍ እዚህ ጋ አለህ ስትለው ይህ እውነት ሊሆን አይችልም። በጣም ነው የተናደደው። በነገራችን ላይ አዎ ያናድዳል፣ በጣም ያናድዳል ማለት ነው። ከዛ ሊሆን አይችልም እያለ እያንገረገረ የጮኸ ማለት ነው። ከዛ መጨረሻ ላይ ማለት ነው ራሱ ስቶ
ካሌብ ስትለው ደሊና ደግሞ ራሱን ዞሮበታል ማለት ነው። እውነት እያዞሩበታል። በጣም ነው የተጨነቀው። ራሱ ዞሮበታል። ከዛ ተዘረረ፣ ወደቀ ማለት ነው። ስለዚህ ውድና የተከበራችሁ ቤተሰቦች ደሊና ድራማ እዚህ አብቅቷል። ቀጣይ ምን ይሆናል ይሆን የሚል ደግሞ ካሌብ አውቀዋል፣ ማንነቱን አውቀዋል። ቀጣይ ምን ሊፈጠር ይችላል የሚል ኮመንት ላይ ያስቀምጡልኝ። ለቻኔል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ስለምትከታተሉኝ ከልብ ነው የማመሰግነው። ቀጣይ እስከምንገናኝ በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ይሆንላችሁ ውዶችዬ።